ሰላም ጤና ይስጥልኝ። ዛሬ ስለ ዲስክ ሰርጀሪ በሞዴል አሳያችኋለሁ። ዶክተር መቅደስ እባላለሁ። የኒውሮ ሰርጀሪ ቀዶ ሕክምና ሐኪም ነኝ። የዲስክ ሰርጀሪ የመጀመሪያው ምንድነው ምን አይነት ማደንዘዣ ነው የሚሰጠው የሚለው ነው። ግማሽ ማደንዘዣ ተሰጥቶ የዲስክ ሰርጀሪ ሊሰራ ይችላል። ይህም ማለት አንድ ሰው ከወገቡ በታች ምንም አይነት ስሜት ሳይሰማውና ከላይ ደግሞ ንቃቱ ምንም ሳይቀንስ እያወራ የሚሰራ የዲስክ ሰርጀሪ ነው። ሁለተኛው ደግሞ እንደ አስፈላጊነቱ ሙሉ ማደንዘዣ ተሰጥቶ ታካሚው ተኝቶ ሙሉ ለሙሉ ተኝቶ የሚሰራ የዲስክ ሰርጀሪ ነው። የዲስክ ሰርጀሪዎች ብዙ አይነት አሉ። የመጀመሪያው አይነትና እኛ ሀገር በብዛት የሌለው ኢንዶስኮፒክ የሚባለው የዲስክ ሰርጀሪ ነው። ይህም በካሜራ የታገዘ የዲስክ ቀዶ ሕክምና ነው። ሁለተኛው ደግሞ ማይክሮ ዲስክሪክቶሚ የሚባለው ነው። ይህም በማይክሮስኮፕ የሚሰራ ሲሆን በጣም በትንሽዬ የቆዳ ክፍተት የተለያዩ የኦፕሬሽን ክፍል እቃዎችን በመጠቀም የሚሰራ ሰርጀሪ ነው። እኛ ሀገር ደግሞ በብዛት የሚሰራው ምንድነው በአንድ በኩል ሄሚላሚኔክቶሚ እና ዲስኬክቶሚ የሚባለው ነው። ይህም ሄሚላሚኔክቶሚ እና ዲስኬክቶሚ ምንድነው? ቀደም ብዬ እንደገለጽኩት በግማሽ ማደንዘዣ ሊሰራ ይችላል። እዚህ ጋር እንደምታዩት ይሄ የኋላኛው የአከርካሪ አጥንት ክፍል ነው። ስለዚህ ዲስኩ ደግሞ ያለው እዚህ ጋር በጎን እንደምታዩት እዚች ጋር ቀይ ሆና ተንሸራታ የምትታየውና ነርቭን የተጫነችው ናት። እቺ ሄሚላሚኔክቶሚ የሚባለው በአንድ በኩል በዚህ በኩል ያለውን የጡንቻ ክፍል ብቻ ከፍቶና በጣም ከ4 ሴንቲሜትር ባልበለጠ የቆዳ ክፍተት በዚህ በኩል ብቻ ያለውን ጡንቻ በመክፈት እዚች ጋር ትንሽዬ አጥንት በማንሳት ይቺን የተንሸራተተችዋን በቀይ የምትታየዋን የተንሸራተተች ዲስክ ማውጣት ነው። ይህም አብዛኛውን ጊዜ ለወገብ ህመም በጣም ጠቃሚ የኦፕሬሽን አይነት ነው። ሌላኛው ደግሞ ላሚኔክቶሚ እና ዲስኬክቶሚ ነው። ይህ የሰርጀሪ አይነት እንዳስፈላጊነቱ የሚሰራ ነው። ይህም በሚሰራበት ሰዓት በሁለቱም በኩል እዚህ ጋር ይሄ የኋላኛው የጀርባችን ክፍል ነው። ይህ ጀርባ አካል ጋር የተጣበቁ ጡንቻዎች አሉ። ሁለቱን ጡንቻዎች በዚህ ጋር እና በዚህ ጋር በማላቀቅ እና ደግሞ አነስ ያለች የአጥንት ክፍል ይሄ ለማሳያ ያክል ነው። እዚህ ጋር ክፍተት ተደርጎ የተንሸራተተውን ዲስክ እዚህ ጋር በቀይ የሚታየውን የተንሸራተተ ዲስክ ማውጣት ነው። ይህ አስፈላጊ ሲሆን ይህንን ሰርጀሪ እንሰራለን። ስለዚህ እነዚህን ይመስላሉ ማለት ነው የዲስክ መንሸራተት የኦፕሬሽን አይነቶች። ተጨማሪ ጥያቄዎች ካሉ ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልስላችኋለሁ። አመሰግናለሁ።